ጊፍት ሪል ስቴት የ2018 ሁለተኛውን የሽያጭ ኤክስፖ አስጀመረ። ጊፍት ሪል ስቴት በመንግስትና የግል አጋርነት ልማት ፕሮጀክት 12000 ቤቶችን ለመገንባት ከተያዘው ስምምነት መካከል የሆነውን የ2018 ሁለተኛውን መኖር በጊፍት መንደር የሽያጭ ኤክስፖ መርሃ ግብር የፌዴራልና የአዲስ አበባ ከተማ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው የክብር እንግዶች በተገኙበት አካሂዷል። ጊፍት ሪል ስቴት በ2 በመቶ ቅድመ ክፍያ እስከ 20 በመቶ ልዩ ቅናሽ በማድረግ ልዩ የአፓርትመንትና የንግድ ሱቆችን ሽያጭ መጀመሩ የሚታወስ ሲሆን ከዛሬ ጀምሮ ለ10 ቀናት የሚቆይ የ2018 ሁለተኛውን ዙር ቤቶች ሽያጭ ማካሄድ መጀመሩን ይፋ አድርጓል። በኤክስፖ እስከ 25 በመቶ ቅናሽ በማድረግ የቤት ባለቤት መሆን የሚያስችል እድልም ተመቻችቷል ነው የተባለው። በ2018 ሁለት የሽያጭ ኤክስፖ ማካሄዱ የተገለጸ ሲሆን ዛሬ በተጀመረው የ2018 ሁለተኛው ዙር የቤቶች የሽያጭ ኤክስፖ ቅናሹ በአሁኑ ወቅት በለገሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲና በፈረስ ቤት እየገነባቸው ባሉ ዘመናዊ ቅንጡ የመኖሪያና የንግድ አፓርታማ መንደሮች ላይ እንደሆነ የተነገረ ሲሆን 1500 ቤቶች ለሽያጭ ቀርበዋልም ተብሏል። በመንደሮቹ ትምህርት ቤቶች፣ የሕክምና ተቋማት፣ ሞሎች፣ የመዝናኛ ስፍራዎች ከበቂ የመኪና ማቆሚያ ጋር ተካተውበታል ሲል የዘገበው ባልደረባችን ዮናስ ግርማ ነው።